ክብራትና ክብራን የተከበራችሁ የተወደዳችሁ ኢትዮጵያውያን እንዴት ናችሁ እንደምን አላችሁ እንደምን ዋላችሁ እንደምን አደራችሁ ያው እንግዲህ የመሸለት አለ የነጋለት አለ ምናም በዛ ደረጃ ነው እና ክብራትና ክብራን ዛሬ የመጣሁት አንድ ነገሮችን ለመናገር ነው የመጣሁት እና ሰሞኑን በኦኤምኤን ላይ የተከፈተ ዘመቻ አለ ኦኤምኤን የኔ የግል ንብረት የሆኑ ሳይሆን ኦኤምኤን እና በኢትዮጵያ ስም የተከፈቱ ሚዲያዎችን ስናነጻጽር ስሙ የኦሮሚያ ሚዲያ ኔትወርክ የሚያገለግለው ግን ለኢትዮጵያውያን የሆነው ኦኤምኤን ላይ ለምን ዘመቻ ተከፈተ ብለን የጠየቅን እንደሆነ ኦኤምኤን ላይ የተከፈተው ዘመቻ አንድ ከሽንፈት ነው ሁለት ደግሞ የጭቁን ህዝቦችን ድምጽ ለምን አስተጋባ ነው እንደለመዱት እነሱ በብቸኝነት የሚመሩት ሚዲያ የፈለገውን ያፈነ የፈለገውን ደሞ ድምጽ ያስተጋባ ሐሰትን እውነት ያደረገ የሚያቀርብ ሚዲያ እንዲያንሰራራና እውነቱን ቁልጭ አድርጎ ለኢትዮጵያውያን የሚያቀርብ ሚዲያ እንዲጠፋ ስለሚፈልጉ ነው እዚህ ጋር ግልጽ መሆን ያለበት ነገር ኦኤምኤን ይዘጋ የሚል ዘመቻ የከፈቱ ከአዴፓ እስከ ኢዜማ ከኢዜማ እስከ አብን ከአብን እስከ አጠቃላይ የአማራ ድርጅቶች ዘመቻ ኦኤምኤን ላይ የከፈቱ ኃይሎች ሌሎች ብሔረሰቦች ልብ ማለት ያለብን ነገር ኦኤምኤን ላይ ዘመቻ ያደረጉ ሰዎች ስልጣን ቢኖራቸው ኦኤምኤንን ይዘጉት ነበር ስልጣን ቢያገኙ እነዚህ ሰዎች ዳግም ኢትዮጵያ ላይ በኢትዮጵያውያን ፍቃድ በስልጣን ቢቀመጡ እንኳን የኢትዮጵያውያንን ድምጽ ለማፈን ወደ ኋላ እንደማይሉ እንቅጭ የሆነ ማስረጃ ነው ኦኤምኤን ላይ የተከፈተው ዘመቻ ኢዜማ ስልጣን ቢያገኝ ለሚፈልገው እንደፈለገ ሊለቅለት ለሚፈልገው ደግሞ እንደፈለገ ሊያፍነው የሚፈልግ ኃይል መሆኑን ግንዛቤ ውስጥ ልታስገቡት ይገባል ሁለተኛው ነገር ምን መሰላችሁ ኢትዮጵያውያን ኦኤምኤን ዛሬ የኦሮሚያ ሚዲያ ኔትወርክ ነው ያገለገለ ያለው ለቅማንት ህዝብ ነው ያገለገለ ያለው ለአገው ህዝብ ነው ያገለገለ ያለው ለጭቁን ዛሬም ድረስ ማንነታቸው ላልተረጋገጠላቸው ዛሬም ድረስ ለመጨፍለቅ ጥረት እየተደረገባቸው ላሉ ብሔረሰቦች ድምጽ ሆኖ ያገለገለ ያለ እውነተኛ የኢትዮጵያውያን አይንና ጆሮ የሆነ ሚዲያ ነው ያ ሚዲያ እንይታሸግልኝ ማለት ምን ማለት ነው አንደኛ ኦኤምኤን ሐሰተኛ ዘገባ አላሰራጨም ይዘጋ ከተባለማ ይሳት ነው መዘጋት ያለበት ካሜሮን ላይ የተደረገን ጭፍጨፋ ሶማሌዎችን ኦሮሞዎች ጨፈጨፉ ብሎ በቪዲዮና በድምጽ አቀነባብሮ ያቀረበልን ሚዲያ ኢሳት ራሱ ኦኤምኤን ላይ ዘመቻ ሲከፍት ምን አይነት የሞራል ዝቅጠት ውስጥ እንደገባ ሊያስረዳን ይገባል ኦኤምኤን አይደለም መዘጋት ያለበት ኢሳት ነው ኢሳት እኮ ኦኤምኤን ኃላፊነት ተሰምቶት የትግራይን ህዝብ ተንከባከቡ ይያለ ትግል እየመራ ያለ ሚዲያ ነው ኢሳት ግን 5 ሚሊዮን ለ95 ሚሊዮን ይያለ 95ቱ የኢትዮጵያ ህዝብ 95 ሚሊዮኑ የኢትዮጵያ ህዝብ 5 ሚሊዮኑ የትግራይ ህዝብ ላይ ጦርነት እንዲያነሳ ሲያመቻች የነበረ ሲሰብክ የነበረ ሚዲያ ነበር ይዘጋ ተብሎ ዘመቻ መከፈት የነበረበት የኦኤምኤን ጥፋቱ ድምጽ አልባ ለሆነው ለቅማንት ድምጽ መሆኑ ነው የኦኤምኤን ጥፋቱ እኮ ቅማንት ሲሞት ዝም አለማለቱ ነው ቅማንት ሲሞት ዝም አለማለቱ ነው የወሎ ኦሮሞ ሲሞት ዝም አለማለቱ ነው የአገው ህዝብ ሲጨቆን ማንነቱ ሲነጠቅ ማንነቱ ሲረገጥ ዝም አለማለቱ ነው አያችሁ አይደለ የኢትዮጵያን ሚዲያ ከ70% በላይ የተቆጣጠሩት አማሮች ናቸው አማሮች ደቡብ ክልል ላይ ኮሽታ ከተፈጠረ እንዴት እንደሚያራግቡት አንተም እኔም ምስክር ነን እነዚህ ከ70% በላይ የኢትዮጵያን ሚዲያ የተቆጣጠሩ የአማራና የአማርኛ ሚዲያዎች ኦሮሚያ ላይ ችግር ከተፈጠረ ጥቂት ችግር ከተፈጠረች እንዴት እንደሚያስተጋቡት አንተም እኔም የምንታዘበው ነገር ነው ታዲያ የቅማንት ህዝብ በመቶዎች በሺዎች ያለቀ ዝምታን ለምንድነው የመረጡት ያንድነት ኃይልን ለኢትዮጵያውያንን ምንታገለው የሚሉ ኃይሎች ኢዜማን ጨምሮ ኢሳትን ጨምሮ እነ 360
ጨምሮ ማለት ኢትዮ 360 ጨምሮ ቅማንት ህዝብ ያለቀ ለምንድነው ድምጽ ለምንድነው ትክክል አይደለም የማይሉት እነዚህ ሰዎች አንድና አንድ ከዚህ በፊትም እንደምንለው እነዚህ ሚዲያዎችና ድርጅቶች አንድና አንድ የቆሙት ለአማራና ለአማራ ብቻ ነው ኢዜማን ጨምሮ የቆሙት ለአማራና ለአማራ ብቻ ነው ከዛ ውጪ አይደሉም ከዛ ውጪ ቢሆኑማ ኖሮ ቡራዩ ላይ እንዳስተጋቡት ቡራዩ ላይ ጆሮአችንን እንዳደነቆሩት የቅማንትን ጉዳይ ያስተጋቡት ነበር የአገውን ጉዳይ ያስተጋቡት ነበር የወሎ ኦሮሞን ጉዳይ ያስተጋቡት ነበር ምክንያቱም አማራ ሲበድል ሸፋፍ ነው የሚያልፉ አማራ የዘረፋቸውን ነገሮች መልስ ሲባል የሚጮሁ የአማራ ድምጾች ናቸው ለምንድነው የማይገባን ለምንድነው ነቅለን አውጥተን ጠላቶቻችን ናቸው ብለን የማንታገላቸው ለምንድነው የኦሮሞ ኦኤምኤን የኦሮሞ ሚዲያ ኔትወርክ ባለቤት አለው ባለቤቱም ደግሞ የኦሮሞ ህዝብ ነው የኦሮሞ ህዝብ ሊከላከለት እንደሚችል በሚገባ አውቃለሁ ኦኤምኤንን ከመዝጋት ወይም ደግሞ ኦኤምኤንን ከማጥፋት አብይ አህመድን ማጥፋት የኢትዮጵያን ማጥፋት ይቀርላል ብያምናለሁ ምክንያቱም ኦኤምኤን የ40 ሚሊዮን ህዝብ ንብረት ነው የ40 ሚሊዮን ህዝብ ንብረት የነፍጠኛ ርዝራዦች ዘመቻ ስለከፈቱ ይጎዳል ወይም ይዘጋል ብዬ ማለት አይደለም ነገሩን ያናደደኝ እኔ ነገሩ ነው እንድናገር ያደረገኝ ነገሩ ነው ላይቭ ወጥቼ ምን እንድናገር ያስገደደኝ ኦኤምኤን የቅማንትን ጉዳይ ነው ብሎ ዘገበ ኦኤምኤን ያገው ጉዳይ ነው ብሎ ዘገበ ኦኤምኤን የወሎ ኦሮሞ ጉዳይ ነው ብሎ ዘገበ ጥፋቱ ይሄ ነው ወይ ነው የኔ ጥያቄ ምን አባይ ሚዲያ ስለ ኢትዮጵያዊነት ከኔ በላይ የሚያውቅ የለም ስለ ኢትዮጵያዊነት ከኔ በላይ የሚሰብክ የለም የሚለው አባይ ሚዲያ ምን ነው ስለ ኢትዮጵያዊነት ከኔ በላይ ማንንም አያውቅም የሚለው ኢሳት ምን ነው ስለ ኢትዮጵያዊነት ከኔ በላይ የሚያውቅ የለም የሚለው ሌሎች ልሙጥ ሚዲያዎች የታሉ ስለ ቅማንት አንድ ትንፍሻሉትን በማስረጃ አምጡልኝ ስለ ቅማንት ያ እናቶች ሴቶች ሲደፈሩ እናቶች ሲገደሉ ወጣቶች ህፃናት ሲገደሉ ሲገረፉ ድምጹን ያሰማ ልሙጥ ሚዲያ የአማርኛ ሚዲያ እስቲ አንድ ጥሩልኝ አንድ ድምጸ ወያኔ ይላሉ ድምጸ ወያኔ ተወደደም ተጠላም ትላንት ቆሻሻ ሊሆን ይችላል ወዘተ በዳይ ሊሆን ይችላል ዛሬ ግን ለቅማንት ህዝብ ድምጽ ሆኗል ድምጸ ወያኔ እናመሰግናለን ነው ምለውኔ እናመሰግናለን ድምጸ ወያኔ ከኦኤምኤን ጎን ለጎን ድምጸ ወያኔን እናመሰግናለን ከድምጸ ወያኔ ተሽሎ ለመገኘት የሚፈልግ ኃይል ካለ የቅማንትን ድምጽ ማስተጋባት አለበት የቅማንትን ጭፍጨፋ ሊዘግብ ይገባል ኢሳት የኢትዮጵያውያን ጠበቃ ነኝ አንተ የአማራ ጠበቃ ነህ ስንልህ አይደለም የኢትዮጵያውያን ጠበቃ ነኝ ትላለህ የኢትዮጵያውያን ጠበቃ ኮንክ ኢትዮጵያውያን ቅማንቶችን እየገረፉ ያሉ ኃይሎችን ለምንድነው ልክ አይደላችሁም የማትለው ነው ኢሳት ለምንድነው ኢትዮጵያውያን እኛ በደንብ እነዚህን ሰዎች አውቀናቸው ልንታገላቸው ይገባል ሊያታልሉና ይገባም ነው ምለውኔ በአዲስ አበባ ይመጣሉ በድሬዳዋ ይመጣሉ ምን ማለት የኢትዮጵያዊነት መንፈስ ያሌላቸው በልዩነት ላይ የማያምኑ እኛ እኮ የተለያየን ህዝቦች ቅይጥ ህዝቦች ነን በዛ በቅይጥነታቸው ማመን የተሳናቸው ኃይሎች ስለ ኢትዮጵያዊነት ሊያወሩ አይገባም እኛ ኢትዮጵያውያን ቅይጥ መሆናችንን መጀመሪያ ሊያምኑ ይገባል ሳያምኑ ወጥነን ልሙጥነን ይያሉኝ ስለ ኢትዮጵያ ሊያወሩ አይችሉም ልሙጥ ነው የሚሉት ኢትዮጵያ እኮ በአማራ ስታንዳርድ የተሳለ ኢትዮጵያ ነው በአማራ ባህል በአማራ ቋንቋ በአማራ ሃይማኖት የተቀረጸ ኢትዮጵያን ነው እነሱ የሚያውቁት ከዛ ውጭ ያለን ኢትዮጵያ ያውቁትም ተግባባን አይደለ እኛ ኢትዮጵያውያን አሁንም ዶን እኛ ብሔረሰቦች ከማን ጋር መቆም እንዳለብን ለይተን ጠንቅቀን ማወቅ ይኖርብናል ከማን ጋር መቆም እንዳለብን ማን ጠላታችን ማን ወዳጃችን እንደሆነ ለይተን ልናውቅ ይገባናል ጠላታችን አንድና አንድ
የነፍጠኛ ስርዓት የኔ ስርዓት ነው የሚለው አማራ ነው እኔ ሌሎች ሸፋፍነው ሊያወሩ ይችላሉ ዛሬ የነፍጠኛ ስርዓት በነገራችን ላይ የነፍጠኛ ስርዓት የደርግ ስርዓት እኮ የኦሮሞ ስርዓት ነው ወይም ደግሞ ኦሮሞ ከፊት ሆኖ የሚመራው ስርዓት ነው መንግስቱ ኃይለ ማርያም አያና መንግስቱ ኃይለ ማርያም በእናቱም በአባቱም ባጎቱም ባያቱም ኦሮሞ ነው ኦሮሞው የሚመራው የነፍጠኛ ስርዓት ቢወገዝ አማራ ነው የተወገዘው የሚሉ ኃይሎች ምን ማለታቸው ነው ምን ማለት የነፍጠኛ ስርዓት እኮ ጠቅልለን ለአማራ አልሰጠንም የነፍጠኛ ስርዓት መሪዎች ደማቸው ኦሮሞ ነው ኃይለ ሥላሴ ደሙ ኦሮሞ ነው ደርግ ደሙ ኦሮሞ ነው ደሙ ብቻ ስጋው ማጥንቱም ኦሮሞ ነው ግን የነፍጠኛ ስርዓት ነው ያንን የነፍጠኛ ስርዓት ኦሮሞዎችም ይሁን ሌሎች ቢያወግዙት አማራና ያወገዛችሁ የሚሉ ኃይሎች ከተፈጠሩ ምን ትሉታላችሁ ምንድነው የሚባለው ይሄ ስለዚህ አሁንም ቢሆን እኔ ነፍጠኛ ነኝ የሚሉ ኃይሎች ለኢትዮጵያውያን ብሔር ብሔረሰቦች ጠላቶች ናቸው ነፍጠኛ ማለት አስገባሪ ማለት ነው አስገባሪ እኔ የጭሰኛ ልጅ ነኝ እኔ የጭሰኛ የልጅ ልጅ ነኝ የገባሪ የልጅ ልጅ ነኝ አንተም እኔም የጭሰኛ የገባሪ የልጅ ልጅ ነን አርሶ ለአማራ የሚቀልብ የልጅ ልጆች ነን እነዛ አማሮች ግን ሙሉ አማሮች ማለት አይደለም ከጎንደርና ከጎጃም ተመርጠው ወደ ስልጤ የተላኩ ከጎጃምና ከጎንደር ተመርጠው ወደ ኦሮሚያ የተላኩ ከጎንደርና ከጎጃም ተመርጠው ወደ የተለያዩ አገሪቱ ግዛቶች ላይ የተላኩ አማሮች አስገባሪዎች ነበሩ እኛ የጭሰኛ ልጆች ነን የጭሰኛ ልጆች ደግሞ የነፍጠኛን ስርዓት የምናሞካሽበት ምንም አይነት ምክንያት የለንም አዲሱ ማን ነው ሽመል ኦቦ ሽመልስ አብዲሳ ተናገረ ብለው አይደል የሚጮት እያንዳንዱ ኢትዮጵያዊ እያንዳንዱ ብሔር ብሔረሰብ ለነፍጠኛ ስርዓት ያለውን አመለካከት መረዳት አለመፈለጋቸው እኮ ነው የሚገርመኝ ለምንድነው ስልጤ ስለ ነፍጠኛ ስርዓት የሚያስበው ነገር ሄደው ማያዳምጡት ለምንድነው ሲዳማ ወላይታው ሀዲያው ሶማሌው አፋሩ ስለ ነፍጠኛና ስለ ነፍጠኛ ስርዓት የሚያስበው ነገር ለመረዳት ጥረት የማያደርጉት ለምንድነው መረዳት ቢችሉ ኖሮ የነፍጠኛ ስርዓት ላይ አይኮሩበትም ነበር የነፍጠኛ ስርዓት በነገራችን ላይ አገረ ቀና ይላሉ አገረ ራቀና አገረ ቀኑት አያቶቻችን ናቸው የነፍጠኛ ስርዓት ኃይለ ሥላሴ ነው ኃይለ ሥላሴ አገር በጠላት ስትወረር አገር ጥሩ የጠፋ ሰው ነው የነፍጠኛ ስርዓት የደርግ ስርዓት ነው የደርግ ደርግ ወይንም ደግሞ መንግስቱ ኃይለ ማርያም ኦሮሞ ናቸው በምንም ታምር የደርግ ስርዓት መሪ የነበሩት የኦሮሞ የነፍጠኛ ስርዓት መሪ የነበሩት ኦሮሞ መንግስቱ ኃይለ ማርያም ስለተተቹ ኦሮሞ እኔና ያላችሁ ታላለም አማራ ምን ቤት ነው ለመንግስቱ ኃይለ ማርያም ጥብቅና የሚቆመው መንግስቱ ኃይለ ማርያም አያና ኦሮሞ ናቸው እሳቸው ግን የነፍጠኛ ስርዓት መሪ ነበሩ ቢወገዙ ኦሮሞ ቢያወግዛቸው አማራ ቢያወግዛቸው ወላይታ ቢያወግዛቸው ሲዳማ ቢያወግዛቸው አማራ ምንድነው ጥብቅና የሚያቆመው ነው እኔ የሆነ ግን ኢትዮጵያ ውስጥ በእኩልነት ላይ የተመሰረተች ኢትዮጵያ እንዳትገነባ ጥረት ያደረገ ያለው አማራ ነው ማለት በድፍን አማራ ተጠቃሚም አለ ያልተጠቀመም አለ የተጠቀመውም ያልተጠቀመው በነፍጠኛ ስርዓት የተጠቀመውም ያልተጠቀመውም ጭሰኛ የሆነውም ባለባት የሆነውም ሁለቱም አማሮች ዛሬ በነፍጠኛ ስርዓት ይኩራሉ ስለዚህ እስከ ኮሩ ድረስ ወይ ለተሰራ ወንጀል ተጠያቂ ናቸው ወይ ደግሞ መወገዝ አለባቸው አማራ እንደ አማራ ነው መወገዝ ያለበት ምክንያቱም የነፍጠኛ ስርዓት ላይ ስለሚያምን አማሮች እኮ ናቸው ዛሬ የሚኒሊክን ፎቶ በአደባባይ ቲሸርታቸው ላይ ለብሰው የሚወጡ ያጼ ልብነ ድንግልን ፎቶ በቲሸርታቸው ላይ ለብሰው የሚወጡ ያጼ ኃይለ ሥላሴን ፎቶ በቲሸርታቸው ላይ ለብሰው የሚወጡ አዲስ አበባ ላይ የተቀመጡ የአዴፓ ተወካዮች ሙስሊም ወንድሞቻችን ሙስሊሞች
ኢማም አህመድ ብሔራዊ ጀግናችን ነው የሚል ቲሸርት ስለለበሱ እስር ቤት የሚከቱት አማሮች ናቸው ኦሮሞዎች አይደሉም አፋሮች አይደሉም ሲዳማዎች አይደሉም አማሮች ትግሬዎች አይደሉም እነሱ አጼ ልብነ ድንግልን የማሞካሸት ደረታቸው ላይ ቲሸርቱን የመልበስ መብት አላቸው ሌላው ግን የኢማሙ አህመድን ቲሸርት የመልበስ መብት የለውም ብለው የሚያምኑ ቆሻሾች ለአንደኛው ክፍለ ዘመን የማይመጥኑ ደንቆሮች ናቸው የንንቁርና ጥግ መለካት ካለበት ከአማራ ነው እኔ አማራ ለምን ትላለትሉኛላችሁ ድፍን አማራ አይደለም ፖለቲከኞቹ ናችሁ ትላል ፖለቲከኛው እስከ ህዝቡ እኮ ካስገባሪ እስከ ጭሰኛው ካስገባሪ የልጅ ልጅ እስከ ጭሰኛ የልጅ ልጅ ያጼዎችን ስርዓት ይደግፋል ለምንድነው ምን ላየው አማራና ነፍጠኛ የተለያየ ነው ነፍጠኞች እኛ ነፍጠኛ ነን ይያሉ ነፍጠኛ ማለት አማራ ነው ካሉ አንተ ምን ቤት ነህና ነው ነፍጠኛ ማለት አማራ አይደለም ብለህ የምትከራከረው ካዴፓስ ካብን እስከ ኢዜማ ነፍጠኛ ማለት አማራ ነው ካሉ ምን ልትሆን ምን ለመሆን ነው ነፍጠኛ ማለት አማራ አይደለም የምትላቸው እውነቱ ግን ነፍጠኛ ማለት አማራ እንዳልሆነ አንተ ታውቀዋለህ ነፍጠኛ ማለት በብዛት የነፍጠኛ ሰራዊቶች አማሮች ቢሆኑም ነፍጠኛ ማለት ግን አማራ አይደለም ወያኔ ማለት ትግሬ እንዳልሆነ ኦዴፓ ማለት ትግሬ ኦሮሞ እንዳልሆነ አዴፓ ማለት ኦሮሞ አማራ እንዳልሆነ ዳዴን ማለት የደቡብ ህዝብ እንዳልሆነ ሁሉ ነፍጠኛ ማለት የአማራ ህዝብ እንዳልሆነ እናቃለን ግን የነፍጠኛ አገልጋዮች አማሮች እንደሆኑ በብዛት አብዛኞቹ አማሮች እንደሆኑ አማሮችን የሚጠቅም ስርዓት እንደነበረ የሚታመን ነው ግን የአማራ ስርዓት አይደለም የአማራ ገዢ መደብ እንጂ ይሄንን ስንነግራቸው እንቢ ብለው አይ ነፍጠኛ ማለት እኛ ነን ካሉ እሰይ እናንተ ናችሁ ለተቆረጠው ጡት ለተደረገው ታሪካዊ ስተት ተጠያቂ ናችሁ ብሎ መጠየቅ ነው እንጂ አይደላችሁም ነን እነሱ ነን ይያሉ እናንተ አይደላችሁም ይያለን መከራከሩ ትክክል አይደለም እነሱ ነን ነፍጠኞች ነን ገዳዮች ነን ጨፍጫፊዎች ነን ጡት ቆራጮች ነን አገር ሻጮች ነን ኤርትራን ሽጠናል ለጣሊያን ጅቡቲን ሽጠናል ለፈረንሳይ እያሉ ለእንግሊዝ ኬንያ ውስጥ የሚኖሩ ኦሮሞዎችን አስረክበናል መሳሪያ እንዲሰጠን እያሉ አይደላችሁም ካልናቸው ጥፋቱ እኛ ጋር ነው ኬንያ ውስጥ የሚኖሩ ኦሮሞዎች ወይም ደግሞ የኬንያ ኦሮሞዎች እኮ ዛሬ ኢትዮጵያ ማቀው ውስጥ መኖር የነበረባቸው ግን በሚኒሊክ ስግብግብነት ሚኒሊክ ለመሳሪያ አቅርቦት የሸጣቸው ህዝቦች ናቸው ለእንግሊዝ ማለት ነው እንደማይተዋወቅ ባንሆን አሪፍ ነው ሌላው ኢዜማ ራሱን የኢትዮጵያውያን ድርጅት ብሎ ይጠራል ኢዜማ የኢትዮጵያውያን ድርጅት ከሆነ ኢዜማ ቡራዩ ላይ ለተከሰተው ኦሮሞን ተጠያቂ ሲያደርግ ኢዜማ ደቡብ ላይ ለተከሰተው ኦሮሞን ተጠያቂ ሲያደርግ ኢዜማ በእያንዳንዱ ብሔረሰብ ችግር በተፈጠረ ቁጥር ችግር ፈጣሪ ናቸው ያላቸውን ህዝቦች ተጠያቂ ሲያደርግና መግለጫ ሲያወጣ ለምንድነው ቅማንት ላይ የዘር ማጥፋት ጭፍጨፋ ሲደረግ የአማራ ክልልን መንግስት ተጠያቂ አድርጎ መግለጫ ያላወጣው ኢዜማ እውነት ኢትዮጵያዊ ድርጅት ከሆነ እስካሁንም ድረስ ኢትዮጵያዊ ድርጅት ነው የሚል እምነት ያላችሁ ኢትዮጵያውያን እውነት ኢትዮጵያዊ ድርጅት ከሆነ ኢዜማ ለምንድነው በቅማንት ጉዳይ ላይ መግለጫ ያላወጣው ቅማንት ኢትዮጵያዊ ነው አጋው ኢትዮጵያዊ ነው የወሎ ኦሮሞ ኢትዮጵያዊ ነው እነዚህ ህዝቦች ላይ ያለግባብ ዘመቻ ሲደረግባቸው ያለግባብ ባዴፓ ልዩ ኃይል ወይም ደግሞ በአማራ ልዩ ኃይል ጦርነት ሲታወጅባቸው ኢዜማ ለምንድነው መግለጫ የሚያወጣው ኢዜማ መግለጫ የሚያወጣው እሬቻ ተጠልፏል ለሚል ነው እንዴ ቢጠለፍ ባይጠለፍ እሱ ምን አገባው እሬቻ ተጠለፈ ማለት የሚችለው እኮ ኦነግ ነው ኦፌኮ ነው እሬቻን ኦዴፓ ጠለፈብን ምክንያቱም እሬቻ የኦሮሞ ህዝብ በዓል ነው እኛ በፍላጎት የምናከብረው ኦሮሞ ግን ባህሉ የሆነ
ባህል ነው ያ እሬቻ ኦዴፓ ከጠለፈው መውቀስ ያለበት ኢዜማ አይደለም ያማራ የሆነው ድርጅት ኢዜማ አይደለም እናቃለን እኮ ኢዜማ ከላይ ብራኑ ነጋን አስቀምጦ ከታች እነ ሸዋስ አሰፋን እነ አንዱ ዓለም አራጌን አማሮችን ደርድሮ ከፊት ሌላ ብሔር አለ ብሎ አሳይቶን ከታች እስከ መጨረሻው ድረስ አማሮችን ደርድሮ ሊያታልለን የሚፈልግ የአማራ ድርጅት መሆኑን ሁላችንም እናቃለን አንተም ልብ ያውቀዋል የሸርና የሲራ ፖለቲካ በአዲስ አበባ ጉዳይ ላይ የሚያወጡትን መግለጫ ያያየን ምን ነው ለኢትዮጵያውያን የሚቆረቆሩ ከሆነ ምን ነው ቀማንተን ዘነጉት ምን ነው አገውን ዘነጉት ምን ነው እዛ ቀቤናን ዘነጉት ማረቆን ዘነጉት ማረቆ ሆኖ ኢትዮጵያዊ መሆን አይችልም ወይ የግድ ኢትዮጵያዊ ለመሆን ጉራጌ መሆን አለበት ወይ ለይዜማ የምጠይቀው ጥያቄ ቀቤና ሆኖ ኢትዮጵያዊ መሆን አይችልም ወይ ቀቤና ሆኖ ኢትዮጵያዊ መሆን አይችልም ወይ የግድ ኢትዮጵያዊ ለመሆን ጉራጌ መሆን አለበት ወይ ቀቤና ሶዶ ግዴታ ጉራጌ መሆን አለበት ወይ ኢትዮጵያዊ ለመሆን ቅማንት የግዴታ ኢትዮጵያዊ ለመሆን አማራ መሆን አለበት ወይ የእያንዳንዳችን ጥያቄ ሊሆን ይገባል አገው ግዴታ አማራ መሆን አለበት ወይ ኢትዮጵያዊ ለመሆን ወይም ደግሞ ኢዜማ መግለጫ እንዲያወጣለት ኢዜማ ያማራ ጥቅም የሚያስጠብቅ ድርጅት ነው የምንለው ከመሬት ተነስተን አይደለም ከባንዲራው ካስተሳሰቡ ከሚጠቀምበት ቋንቋ ፊትለፊት ከሚያሳየን ባህል ከፖለቲካው ልውጣና ይሄ ወደ እሬቻና አንዳንድ ባዕድ ምናምን የሚሉ ሰዎችን ትንሽ አንዳንድ የሚያለቅሱ ኃይሎችንም ስላየው ማለት ነው ዋቄ ፈታን ባዕድ አምልኮ ለማድረግ ባዕድ ማለት ከውጭ የመጣ እንደ ማለት ነው ወይንም ከውጭ የመጣ የራስ ያልሆነ ማለት ነው ባዕድ ስለ ዋቄ ፈታኔ ዋቄ ፈታ እምነት ተከታይ አይደለም እኔ ሙስሊም ነኝ እውነቱን ግን ለመናገር በባዕድነት መከሰስ ያለበት ዋቄ ፈታ ነው ወይስ ከውጭ የመጡ እነ ኦርቶዶክስ ካቶሊክ እነ ሙስሊም እነ ፕሮቴስታንት ናቸው ነው የኔ ጥያቄ ስለ እውነት ነው ዛሬ ለምን ድፍት አለለው እምነቱ እውነት ነው ከፈጣሪ ጋር ያገናኛል አያገናኝም አያገባኝም ግን ከውጭ የመጣ ባዕድ የሚባል ከውጭ የመጣ ነው ታዲያ ከውጭ የመጣው እስልምና ወይስ ኦርቶዶክስ ወይስ ፕሮቴስታንት ወይስ ካቶሊክ ነው ወይስ ዋቄ ፈታ ዛሬ እኮ ባዕዶች ናቸው ባዕዶች ሀገራዊውን ሃይማኖት ባዕድ ነህ የሚሉት ከውጭ የመጡ እስልምና ከሳውዲ አረቢያ ኦርቶዶክስ ተዋህዶ ከግብጽ ካቶሊክ ወዘተ ፕሮቴስታንት ከውጭ የመጡ ሃይማኖት ተከታዮች ሀገር በቀሉን ዋቄ ፈታን አንተ ስደተኛ ነህ ባዕድ ነህ ይያሉት ነው ለምንድን ነው ማናስበው ዋቄ ፈታ እኔ ዋቄ ፈታ እምነት ተከታይ አይደለም ግን ስለ ባዕድ እናውራ ካለን ስለ ሃይማኖቱ እውነት ነው ትክክል ነው ወደሚለው አልገባም ዋቄ ፈታ ለዋቄ ፈታ እምነት ተከታዮች ትክክል ነው እስልምና ለእስልምና እምነት ተከታዮች ትክክል ነው ተዋህዶ ለተዋህዶ እምነት ተከታዮች ትክክል ነው ካቶሊክ ለካቶሊኮች ትክክል ነው ፕሮቴስታንት ለፕሮቴስታንቶች ትክክል ነው ወደ ትክክል ነው ትክክል አይደለም መፈቀድ አለበት መፈቀድ የለበትም ስለሚለው አይደለም ገባው እኔ ባዕድ ማን ነው ባዕድ ዋቄ ፈታ ሳይሆን እስልምና ካቶሊክ ተዋህዶ እነ ፕሮቴስታንት ያንዳንዱ የተቀበልከው አንተ ግን መጣ አይደለም አንተ ባዕድ አይደለም አስተሳሰቡ ግን ከውጭ ወደ ውስጥ የገባ የተቀበልከው አስተሳሰብ ነው ይሄን እምነት ተቀብለህ መሄድ እንጂ ክደህ መሄድ የለብህም እንድትክድ ደግሞ የምታመልከው አምላክ ራሱ አይፈቅድልህም ሌላው ዋቄ ፈታን እምነት ከባዕድ ጋር ለማያያዝ የሚጣር ጥረት አለ እኔ
ኦርቶዶክስን ባዕድ አይደለም ወይም ደግሞ ኦርቶዶክስን አላጥላላም ሰዎች እስካመኑበት ድረስ በፈለጉት መንገድ ማመን ይችላሉ ፕሮቴስታንትን ካቶሊክን ሌሎችንም ማለት ነው ግን ሙስሊም ነኝ እኔ ማመልክበት መንገድ አለኝ እስልምናዬን የተቀበልኩበት መንገድ አለኝ ከዛ ውጪ የሆነውን ግን የማጥላላበት ምንም ምክንያት የለም ስብከታቸውን ላልቀበል ይችላል ግን በአደባባይ ወጥቼ ሊፈቀድላቸው አይገባም እቺ ሀገር የእንትና ሀገር ነች ሰሞኑን እየሰማን ነው ኢትዮጵያ ክርስቲያን ሀገር ነች ለጣዖት አምላኪዎች ለዋቂ ፈታዎች ሊፈቀድላቸው አይገባም ጫፍላቂ ናችሁ አሃዳውያን አማሮች የምንለው ለዚህ ነው ጣዖት ቢሆንስ ማን ነው አንተን ከልካይና ፈቃጅ ያደረገህ ነው የኔ ጥያቄ ማን ነው ፈቃጅና ከልካይ ማን ነውስ ኢትዮጵያን የክርስቲያን ደሴት ያደረጋት የክርስቲያን ሀገር ያደረጋት ዲያቆኖች ያወራችሁ ነው እየሰማናችሁ ነው ያማራ ዲያቆኖች ማን ነው ኢትዮጵያ የክርስቲያን ደሴት ሆነች ኢትዮጵያ ውስጥ የሚኖረው በተለይ ተዋህዶዎች ናቸው የምትሉት ኢትዮጵያ ውስጥ የሚኖረው ሙስሊሙ ዋቄ ፈታው ኢትዮጵያዊ ዋቄ ፈታ ኢትዮጵያዊ ሙስሊም ኢትዮጵያዊ ካቶሊክ ኢትዮጵያዊ ፕሮቴስታንት ሀገሩ የት ነው ንገሩና ንገሩን ይሄን እንኳን መናገራችሁ ሌላው ዋቄ ፈታ እምነት ባዕድ ነው ውሃ ላይ ዘንባባ ይዞ እንደዚህ ያረጋል ምናምን ነገር ማረግ አለማረግ መብቱ ነው ዋቄ ፈታ እምነት ሄዶ ዘንባባ ውሃ ላይ እንደዚህ ማድረጉ ከውሃ ጋር የተገናኘ ያምልኮ ስነ ስርዓት ማድረጉ ጣዖት ከሆነ መጠመቅ ጣዖት ነው ሰላት ከመስገድ በፊት የምታደርገው ኡዱ ጣዖት ነው ኡዱ ካደረክ ጣዖት ነው ከተጠመቅ ክርስትናን ወይም ተዋህዶን ለመቀበል ውሃ ከተረጨ ጣዖት ነው ዋቄ ፈታ ውሃን ሲጠቀም ጣዖት ከሆነ አንተም ውሃን ስትጠቀማት ጣዖት ነው ዋቄ ፈታ ዛፍ ቅቤ ይቀባል እርጥብ ዛፍ አይደለም እርጥብ ኦዳ ከርጥብ ዛፍ ከርጥብ ኦዳ የተሰራ መስቀል የምታስረው አንተም ጣዖት ነው ማለት ነው እኔ አሁን ጣዖት ነው እያልኩ አይደለም አያገባኝም እኔ ግን እርጥብ ዛፍ ቅቤ የሚቀባ መብቱ ነው የሚቀባ አላየው የሚቀባ ካለ ጣዖት ነው አልለው መጀመሪያ አንተ እሱ ቅቤ ነው የቀባው አንተ ግን ያንን ጠርበህ አንገት ላይ ታስሯል ያድነኛል ስላልክ ስለምታምንበት ስለምታመልክበት መብትህ ነው ግን አንተ ያደረከው ነገር ሌላው በተለየ መልኩ ሲያደርገው ጣዖት ነው ያንተው ትክክል ነው አይሰራም እኔ ዋቄ ፈታ ጠበቃ አይደለም ግን ሌሎች ላይ አፍን ከመክፈት በፊት አንተ ላይ ሊነሳ የሚችል ጥያቄ ከውሃ ጋር በተያያዘ አንተም በውሃ የምታደርጋቸው ስነ ስርዓቶች አሉ ከእንጨት ጋር በተያያዘ አንተም ከእንጨት ጋር የተያያዘ የምታደርገው ስርዓት አለ ለምንድነው በአመለካከት ላይ በግል ፍላጎት ላይ ለምንድነው ጣልቃ መግባት የማናቆመው ለምንድነው ጣልቃ መግባት እኔ ሙስሊም ነኝ ዋቄ ፈታ ላይ ለምንድነው ጣልቃ መገባው እኔ ሙስሊም ነኝ ለምንድነው ፕሮቴስታንት ላይ ጣልቃ የምገባው ለምንድነው ፕሮቴስታንቱ በሙስሊም ላይ ጣልቃ የሚገባው ለምንድነው የሙስሊሞችን ጉዳይ ሽርክ ይሁን ባዕድ ይሁን ምን ይሁን ለነሱ ለምንድነው የማይተውላቸው አሁንም የዋቄ ፈታዎችን ባዕድ ይሁን ዙፒ ቆለጥ ለዋቄ ፈታ እምነት ተከታዮች ለምንድነው የማንለቅላቸው እውነቴን ነው የምላችሁ ልንልቀቅላቸው ተዋህዶችን የሚያልኩት ጣዖት ይሁን ምን ይሁን ለምንድነው ለነሱ የማንተውላቸው ለምንድነው ጣልቃ እየገባን የምንፈተፍተው በነገራችን ላይ ዋቄ ፈታው ሙስሊሙን በሌላው ገብቶ ሲፈተፍተና እየፈተፈታችሁ ያላችሁት አማራ ክልል የተወለዳችሁ የተዋህዶ እምነት ተከታይ ነን የምትሉ በተዋህዶ እምነት ለዘመናት የነገዳችሁ ኃይሎች ናችሁ ዋቄ ፈታውን ጥንቆላ ነው ትላላችሁ እስልምናውን አረብ አምላኪ ለምሳሌ እኔን አረብ አምላኪ ነው የምትሉኝ ማን ነው አረቡ እኔ ማመልከው አረብ የለኝም በየኮሜንቱ እየገባችሁ በየውስጥ መስመሩ አንተ አረብ አምላኪ ነው የምትሉኝ ማን ነው አረቡ እኔ እኮ ረሱል ሰለላሁ ዐለይሂ ወሰለም አላመልካቸውም ረሱል ናቸው ረሱል ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ናቸው አረባዊ እሳቸውን ደግሞ አላመልካቸውም ሚሴንጀር ናቸው ብዬ ነው ማምነው
እኔን አረብ አምላኪ ካልከኝ ታዲያ አንተ እስራኤል አምላኪ ነህ እንዴ? እኔን አረብ አምላኪ እኔ ረሱል ሰለላሁ ዐለይሂ ወሰለም ነብይ ናቸው ሚሴንጀር ናቸው ብዬ ነው ማምነው። አንተ ደግሞ ኢየሱስ ክርስቶስ ከእስራኤል ልጆች ከኢብኑ እስራኤል የተገኘውን ኢየሱስ ክርስቶስን ኢሳ አለይሂ ሰላምን ፈጣሪ ነው ብለህ ስታመልክ አንተ እስራኤል አምላኪ ነህ ልበልህ? እንደዛ እኔ አረብ አምላኪ ካልከኝ አንተን እስራኤል አምላኪ ልልህ ነው። ለምንድን ነው የምንፈተፍተው? ለምንድን ነው ማናቆመው ይሄን ነገር? እኔ ባልታየው ባልተወለደው ባልወለደው በአንድ አላህ ነው ማምነው። ረሱል ሰለላሁ ዐለይሂ ወሰለም ከአረብ ዝርያ የተገኙት ረሱል ሰለላሁ ዐለይሂ ወሰለም ሚሴንጀሬ ናቸው ብዬ አምናለሁ። ግን እሳቸውን ፈጣሪ ናቸው ብዬ አልተቀበልኩም። ነብይ ናቸው ብዬ ነው የተቀበልኩት። ከናቲ ከአባቴ ከራሴ ከነፍሴ በላይ ወዳቸዋለሁ። ግን አምላኬ ናቸው ብዬ አልተቀበልኩም። እንዴት ነው ታዲያ አረብ አምላኬ የምሆነው? እኔ የማመልከው ያልታየውን ያልተዳሰሰውን ያልተጨበጠውን አንድዬን ነው። አምሳያ ያሌለውን ያልወለደውን ያልተወለደውን አንድዬ አላህ Subhanahu Wa Ta'ala ብቻ ነው ማመልከው። በሚሴንጀሮቹ በኢየሱስ አለይሂ ሰላም ወይም ደግሞ በኢሳ አለይሂ ሰላም እና በሌሎችም ነቢያት እስከ ረሱል ሰለላሁ ዐለይሂ ወሰለም ድረስ ባሉ ነቢያት አምናለሁ። ነብይ ናቸው ብዬ አምናለሁ። የአላህ መልእክተኛ ናቸው ሚሴንጀር ናቸው ብዬ አምናለሁ። ከዛ ውጪ እነሱ ላይ ግን አላመልካቸውም። እነሱን የሚያመልካቸው ሙስሊምም አታገኝም። እኔ አሁን ዋናው ጥያቄ እኔን አረብ አምላኪ ካልከኝ እኔ እስራኤላዊ አምላኪ አልልህም። አንተ እኔን አረብ አምላኪ ያልከኝ የረሱል ሰለላሁ ዐለይሂ ወሰለም ከአረብ ሀገር ስለተገኙ ነው አይደል? ኢየሱስ አለይሂ ሰላምም ኢትዮጵያዊ አይደለም። ኢብኑ እስራኤል የእስራኤል ልጅ ነው። የእስራኤል ዘር ነው። በነገራችን ላይ እስራኤል የሚባል ሀገር የለም። የእስራኤል ዘሮች ናቸው ያሉት። ቁርአን ላይም አለ የእስራኤል ዘሮች እንጂ ሀገር የእስራኤል ሀገር የሚባል የለም። ቅርብ ጊዜ ነው በተለያዩ ሀገሮች ጭፍጨፋ ሲደርስባቸው አይሁድ እምነት ተከታይ ናቸው። ተዋህዶም አይደሉም፣ ካቶሊክም አይደሉም፣ ፕሮቴስታንትም አይደሉም። አብዛኞቹ አይሁዶች ናቸው። ወደ ፍልስጤም ጥገኝነት ጠየቁ። ከጥገኝነት እያስፋፉ አልጋውን ወሰዱ። አልጋ ላይ የነበረው መሬት አወረዱ። ይሄ ዓለም የሚያውቀው ሀቅ ነው። የራሳቸው የሆነ ይዞታ የላቸውም፣ ግን ህዝብ ናቸው። ጀርመን ላይ ነበሩ ምናምን እዚህም ተሰደው መጥተው ኢትዮጵያ ላይ ነበሩ ምናምን። አሁን እያልኩ ያለሁት በሌሎች ላይ ለምንድን ነው ጣልቃ ምን ገባው? ዋቂ ፈታ የፈለገውን ውሃ ያምልክ፣ ጥቁር አምላክ ያምልክ፣ ነጭ አምላክ ያምልክ፣ የፈለገውን ያምልክ። አንተ ነጭ አምላክ ስታመልክ እሱ ጥቁር አምላክ ቢያመልክ ምንድነው ችግሩ? ምንድነው? ኢየሱስ ክርስቶስ እግዚአብሔር ነው ፈጣሪ ነው በለካመክ ኢየሱስ ክርስቶስ ደግሞ ነጭ ነው። በነጭ በሰው ልጅ ተመስሎ ነው የመጣው ካልክ በሰው ልጅ ተመስሎ በነጮች ተመስሎ ነው የመጣው። ኢየሱስ ክርስቶስ ኢሳ አለይሂ ሰላም ነጭ ነው። ታዲያ እነሱ ዋቂ ፈታዎች በጥቁር ቢያመልኩ እንደው የነሱ ነው የሚቀርበው ለኛ ጥቁሮች ስለሆነን ማለት ነው። አሁን እኔ ወደዛ አልገባም፣ ግን የሆነ ሆኖ ለምን በእነሱ ጣልቃ እንገባለን? እነሱስ ለምን በእኛ ጣልቃ ይገባሉ ነው? በአንተ ለጣልቃ ሲገቡ ደስ አይለኝም። እኔ አንተም በእነሱ ጣልቃ ስትገባ ደስ አይለኝም። ውሃ ያመልካሉ፣ ውሃ ይረጫሉ። አንተም በውሃ ትጠመቃለህ፣ እነሱም ውሃ ላይ ዘንባባ እንትን ያደርጋሉ። አንተም መስቀል ታረጋለህ በእንጨት የተሰራ ያድናል መለኮታዊ ነገር ነው ምናምን አይመለከተኝም። ግን አንተ የምታደርገው እነሱ ደግሞ ቅቤ ይቀቡታል። አንተ አንገት ላይ ነው የምትሸከመው አይደል? እነሱ ደግሞ ቅቤ ነው የሚቀቡት። አለቀ። በእነሱ ጣልቃ አትግባ ነው። እኔ ለየትኛውም ሃይማኖት ንቀት የለኝም። አመለካከት ነው። የፈለከውን የመከተል መብት አለ። ግን ጣትን ስትቀስር እሱም ጣትን ሊቀስርብህ እንደሚችል መረዳት መቻል አለብህ።
መረዳት መቻል አለብን ነው። እኔ ሌላው የክርስቲያን ሀገር በሆነችው ኢትዮጵያ ላይ የጣዖት አምልኮ አይደረግም። ስለዚህ ዋቂ ፈታን እናግዳለን ነው። ከቻላችሁ እስልምናንም ለማገድ ነው አይደለ? አማሮች ማን አጋጅ ማን ፈቃጅ ማን ከልካይ አድርጎ ሾመህ ነው? ኢትዮጵያ የነማን ሀገር እንደመሆኗን ለምን ነው መረዳት ያቃተህ ነው? እኔ ኢትዮጵያ የዋቂ ፈታው የሙስሊሙ የፕሮቴስታንቱ የተዋህዶ የካቶሊኩ ወዘተ አህባሹ ቅብርጥሴ መሆኗን ለምን ነው መቀበል ያቃተህ ነው? ለምን አትቀበልም? ይሄ ሰዎች የፈለጉትን ሃይማኖት የሚከተሉባት የፈለጉትን አመለካከት የሚያራምዱባት ሀገር እንዳለች አምነህ ለምን ነው ማትቀበለው? የጣዖት አምልኮ አይመለክም እንከላከላለን ምናምን እኛንን ጥቁር አምላክ ወንዝ ከማምለክ ጥቁር አምላክ ከማምለክ ያዳናችሁ እኛንን የሚል በአደባባይ ወጣቸው የምትናገሩ ዲያቆኖችን ሰማለሁ። አንተስ እነሱን እሺ ጥቁር አምላክ ወይም ደግሞ ጥቁር አምላክ እንዲያመልኩ ከለከልካቸው። አንተ ነጭ አምላክ ያመለከረ እንዴ? ያው ነው የቀለም ልዩነት ነው። እና ምን ለማለት ፈልጌ ነው? ኢየሱስ ክርስቶስ ነጭ ነው ጥቁር ነው አትሉኝም? ኢየሱስ ክርስቶስ በሰው ልጅ ተመስሎ አምላክ በሰው ልጅ ተመስሎ ከመጣ ኢየሱስ በሰው ልጅ ተመስሎ የመጣው አምላክ ደግሞ ኢየሱስ ክርስቶስ ሆነ። ኢየሱስ ክርስቶስ ደግሞ ነጭ ነው ጥቁር አይደለም። ነጩን ያመለክን ነው አይደለ? ስለዚህ እነሱም ጥቁር አምላክ አለ ብለው ቢያመልኩ ምንድነው ችግሩ? እኔ ስለነሱም ስለናንተም ጀነራሊ ጥልቅ ዕውቀት የለኝም፣ ግን የማቀውን ያህል ለመናገር ነው። እኔ ለየትኛውም ሃይማኖት ችግር የለብኝም። ሰው የፈለገውን ለምን በፀጉሩ ላይ አያምንም? በዚህ ፀጉር ታድነኛለች ብሎ አያምንም። ምን አገባኝ እኔ? ገብተህ ስትፈተፈት ግን ትክክል አይደለም እልሃለሁ። ትክክል አይደለም።